ተማሪ ከሆናችሁ ይህ ቪዲዮ ለእናንተ ነው። wolframalpha.com ይባላል። በጣም ኮምፕሌክስ ለሆኑ ማትስ፣ ፊዚክስ እና ለተለያዩ ፎርሙላ ትምህርቶች እስካሁን ቻት ጂፒቲ የምትጠቀሙ ከሆነ አሁኑኑ ማቆም አለባችሁ። ምክንያቱም ጀነራል ለሆኑ ጥያቄዎች ቻት ጂፒቲ መጠቀም ጥሩ ቢሆንም ስፔሲፊክ እና ዲፕ ኤክስፕላኔሽን እንዲሁም ደ ሞስት አኩሬት መልሶችን ስትፈልጉ ይህንን ዌብሳይት ሪከመንድ አደርጋችኋለሁ። ለምሳሌ ይሄንን ማቴማቲካል ኩዌሽን እንዴት እንደሚያብራራ እንመልከት። እዚህ ጋር ስቴፕ ባይ ስቴፕ ጥርት ባለ መንገድ ቀለል ባለ መንገድ ያስረዳቸዋል። ግራፊካል ሪፕሬዘንቴሽን ሁላ ሳይቀር እንደዚህ ያስረዳቸዋል። እና እዚህ ጋር ማቴማቲካል ለምሳሌ ፍራክሽን መጻፍ ከፈለጋችሁ የራሱ ፎርሙላ እዚህ ጋር ያስቀምጥላችኋል። ስኬር ሩቶችን መጻፍ ከፈለጋችሁ፣ ዴሪቫቲቭ መጻፍ ከፈለጋችሁ፣ ኢንቴግሬሽን መጻፍ ከፈለጋችሁ፣ ሳሜሽን፣ ሊሚቴሽን እና እያንዳንዱን ማቴማቲካል ፎርሙላዎች አሉት። ኢቭን ወደ ኋላ ብትወጡ እዚህ ጋር የማትስ ካታጎሪ እዚህ ጋር አለ፣ የሳይንስ እና ቴክኖሎጂ ካታጎሪ እዚህ ጋር አለ፣ ፊዚክስ፣ ኬሚስትሪ፣ ኢንጂነሪንግ፣ ኮምፒውቴሽናል ሳይንስ እያንዳንዱን እዚህ ጋር ያስቀምጥላችኋል። ሶሳይቲ፣ ካልቸር እና እያንዳንዱን ትምህርት በካታጎሪ ደርድሮላችኋል። በጣም አሪፍ ዌብሳይት ነው። ጉግል ክሮም ላይ wolframalpha.com ብላችሁ መግባት ትችላላችሁ። አለዚያ ሊንኩን የምትፈልጉ ኮመንት ላይ የስ ብላችሁ ጻፉልኝና በዚህ የቴሌግራም ዩዘር ኔም ገብታችሁ ማግኘት ትችላላችሁ። እንዲሁም ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት።